እንዴት አደርሽ? እንዴት አደርክ ኪራይ? እንደዚህ ብለሽ ከጠራሽኝ እኮ በጣም ቆየሽ። እንዴት ማለት? ኪራይ ያልሽኝ እኮ ያፍ ወለምታ ነው። ያፍ ወለምታ ደግሞ አይታሽም። እሺ አሁን ምን ልታዘዝ? ያቺን የኔ ፍቅር ሳቂቷን ጽናትን አምጪልኝ። እኔ ስራዬን እየሰራው ነው ኪራ፣ ለቀልድ ቦታ የለኝም። ግን ምንድነው የተፈጠረው? ቆይ በምን ጥፋቴ ነው እንደዚህ የምትቆጪ? እኔ እኮ ግራ ገባኝ። የትኛውን ጥፋትህን ነግሬ የትኛውን ጥፋትህን ልተው? በጣም ስላለፈ ነገር እኮ ነው እያወራን ያለን። ደግሞ እሱም ቢሆን ተነጋግረን የፈታነው መሰለኝ። ላንተ ነዋ የተሻረው፣ ለኔ ግን አሁንም ያልዳነ ያልተሻረ የልብ ጠባሳ ነው እኮ። ጥፋቴን እኮ አምኛለሁ። የፈለግሽውን ነገር ቅጭኝ፣ ልቀጣ ዝግጁ ነኝ። እርግጠኛ ነህ? አዎ፣ ብቻ አንቺ እንደ ድሮ ጽናት ሆኝልኝ እንጂ ምንም በይ። እንግዲያውስ በቃ ተወኝ። አልገባኝም። ግልጽ እኮ ነው። በቃ ከዚህ ቤት እንዳልወጣ ከፈለግ ተወኝ፣ ሰላሜን ስጠኝ፣ ስራዬን ልስራበት። ግን ምን እያልሽ እንደሆነ ታውቆሻል? እወድሃለሁ፣ አፈቅርሃለሁ ያልሽኝ ኪራ እኮ ነኝ። ያኔ እንደዛ መስሎኝ ነበር። ማለት ፍቅራችንን ነው መስሎኝ ነው ያልሽው? አዎ ስሜት ነበረኝ። አሁን ግን ላንተ የቀረ ምንም አይነት ስሜት የለኝም። ጽናቴ ቆይ ምንድን ነው የተፈጠረው? ቆይ ቤቲ ተመልሳ መጣች እንዴ? አስፈራራችሽ? ምንድን ነው የተፈጠረው? እንደዛ ነፍሷ እስኪወጣ ድረስ ለምትወድ ሴት ያሉንክ ለኔ ትሆናለህ ብዬ እንዳስብ ነበር የጠበቅከው? በቃ የምታወሪውን ነገር እያወቅሽ በቃ እንግዲህ ይህን ፍቅር ፍቅር እያልክ የምትጃጃለውን ነገር እንድታቆም እፈልጋለሁ። ላንቺ ያለኝ ፍቅር ነው መጃጃል የሆነብሽ? ጽናት ቆይ አላቅሽም ነበር ማለት ነው? እኔም አንተም ባለማወቄ ነው ይህንን ሁሉ ጉድ ተሸክሜ እንድኖር የተፈረደብኝ። በቃሽ፣ ከዚህ በላይ ውስጤን አታድሚ። በቃ መቃጠል ያማል አይደለ? እኔም ያኔ ስትደፍረኝ እንደዚህ ነበር የተቃጠልኩት። ያኔ ልጄን ስትነጥቁኝ ጊዜ እንደዚህ ነው የሆንኩት። ጽናት በቃሽ፣ እጄን እንዳታስች። እንዴት ነው ለአንተ ሴት ልጅ ላይ እጅህን ማንሳት ብርቅህ ነው እንዴ? ምን ነው ዛሬ አዲሷ ልጅ ጉድን እንዳሰማብ ነው? አረ በፈጠረሽ እንዴ ልታሳብጅኝ ነው እንዴ? ቆይ ምንድነው ፍላጎትሽ? እሱንማ በደንብ ታውቀዋለህ። አዲስ ሰው ባየ ቁጥር እንደ እስስት መልክህን እየቀያየርክ ሰው ላይ መለጠፍን ለምደኸዋል። ትሰሚኛለሽ? ቢገባሽ ራሴን በጣም እየተቆጣጠርኩ ነው። በጣም ጥሩ። ንዴትህን ዋጥ ማድረጉን ልመደው። ምክንያቱም ሀሴት በጣም ቀበጥ ሴት ናት። ጽናት ቅናትሽን በልክ አድርጊው። እኔ ነኝ ባንተ ምቀለው? አንተ ማለት እኮ ሴት ልጅን አስገደደ ይደፈርክ የወደደችህን ሴት ያሳበድክ ሰው ነህ። በቃሽ። ይህንን ላለማድረግ ከራሴ ጋር ብዙ ታግያለሁ። አንቺ ግን ሌላ አማራጭ አልሰጠሽኝም።